እስቲ አንድ አፍታ አይናችን አሁን ያላችሁበት ረዶ በተሸፈኑ የብስ ተራራ ጫፍ ላይ ቆማችኋል። ራሱ ፊታችሁን ይነካዋል። በኩል ስታዩ ገደሉ ያዞራል። ደግሞ ውስጥ ቁጭ ብሎ ከፊቱ አንድ ግዙፍ ዳይኖሰር ሕይወት ቆሞ ያያችሁት ነው። አይናችሁን ግለጡ። ይህ ምናብ አይደለም፣ ዛሬ የሚኖርበት የቴክኖሎጂ እውነታ ነው። ባለፈው ክፍል መረጃዎቻችን በዓለም ዙሪያ ባሉ ዳታ መጋዘኖች ውስጥ እንዴት እንደሚቀመጡ አይተናል። ዛሬ ግን ያ መረጃ በቀዝቃዛ የብረት ሳጥን ተከቶ አይናችን ፊት ያው የሚሆንበትን መንገድ እንመረምራለን። ቨርቹዋል ሪያሊቲ እና ኦግመንተድ ሪያሊቲ ሰው ልጅን የማየት የመማርና የመዝናናት ልምድ ለዘላለም እየቀየሩት ነው። በዚህ ባለ 10 ደቂቃ ትልቅ ጉዟችን ዲጂታል ዓለም እንዴት አካላዊ ዓለም እያዋጠው እንደሆነ እናያለን። ወደ አዲሱ ዓለም እንቃኝ። ቨርቹዋል ሪያሊቲ እና ኦግመንተድ ሪያሊቲ ልዩነታቸውና አስደናቂ አሰራሩ። እነዚህ ቴክኖሎጂዎች ምናባዊ እውነታ ይባላሉ፣ ነገር ግን መካከላቸው ያለው ልዩነት ወደፊት ሕይወታችን ትልቅ ትርጉም አለው። ቨርቹዋል ሪያሊቲ ይህ ሙሉ ኢማዥን ተገዥነት ወይም ኢመርሽን ይባላል። ቨርቹዋል ሪያሊቲ መነጽርን ስታደርጉ ካላችሁበት ዓለም ሙሉ በሙሉ ትለቃላችሁ። አሁናችን ያለው ሌላ ዓለም ውስጥ እንደሆነ ይሆናል። ለምሳሌ ሞቶ ሆኖ በጨረቃ ላይ መራመድ ወይም በውቅያኖስ ጥልቅ ውስጥ ከዓሳ ነባሪዎች ጋር መዋኘት ቨርቹዋል ሪያሊቲ ነው። ኦግመንተድ ሪያሊቲ ይህ ደግሞ የደመረ እውነታ ነው። ያላችሁበት ዓለም አያወጣችሁም፣ ይልቁንም እውነተኛው ዓለም ላይ ዲጂታል መረጃዎችን ይጨምርበታል። ለምሳሌ ስልካችሁን ወደ መንገድ ሲያዞሩ አቅጣጫ የሚያሳዩ ቀስቶች መንገድ ላይ ስሎ ማየት ወይም ፍሎ ውስጥ አዲስ ሶፋ ቢቀመጥ ምን እንደሚመስል ስልኩ ማየት ኦግመንተድ ሪያሊቲ ነው። እነዚህ ቴክኖሎጂዎች የሚሰሩት ከፍተኛ ፍጥነት በሚሰሩ መስመሮች እና ሴንሰሮች አማካኝነት ጭንቅላታችንን እንቅስቃሴ በመከታተል ነው። እኛ ስንዞር ምስሉ አብሮ ይዞራል። ይህ ፕሬዘንስ ወይም ቦታው አይነት ስሜት ይባላል። የታሪክ አሻራ ከትምህርት ወደ እውነት። ይህ ቴክኖሎጂ የቅርብ ጊዜ ፈጠራ ይመስላል፣ ነገር ግን ሰው ልጅ ይህንን ህልም ማለም ከጀመረ ቆይቷል። በ1962 ሞርተን ሴንሶሮማ የተባለ ማሽን ቀርጿል። ይህ ማሽን በንቃቱ ቪዲዮ እያየ ሲያንሸው ዝረት እንዲሰማውና አየር እንዲናፍስበት ያደርግ ነበር። በኋላም በ1968 ኢቫንስ በርናን ስፒሪት ኦፍ ኢምፕረስ የተባለውን የመጀመሪያውን የቨርቹዋል ማሽን መነጽር ሰሩ። መነጽሩ በጣም ከባድ ስለነበር በጣሪያ ላይ ሰንሰለት ተንጠልጥሎ ነበር የሚታሰረው። ዛሬ ላይ የምናያቸው ቀላልና ዘመናዊ መነጽሮች የመጡት እነዚህ በሺዎች የሚቆጠሩ የሳይንቲስቶች ሙከራዎች አልፎ ነው። የቨርቹዋል ሪያሊቲ እና ኦግመንተድ ሪያሊቲ የቪዲዮ ጨዋታ እጅግ የላቁ ጥቅሞች አላቸው። የመጀመሪያው በጥናት ታሪክ ተማሪዎች ስለ አክሱም ሐውልት ማንበብ ይልቅ በቨርቹዋል ሪያሊቲ አማካኝነት ሐውልቱን ሲያነሱ ቦታው ተገኝቶ ማየት ይችላሉ። ይህ ትምህርትን የማየት ተሞክሮ ያደርጋል። ሁለተኛው ደግሞ ሕክምና። ተማሪ ሐኪሞች እውነተኛ ሰው ላይ ቀዶ ጥገና ከማድረጋቸው በፊት በቨርቹዋል ሪያሊቲ በተሰራ ምናባዊ አካል ላይ ብዙ ጊዜ መለማመድ ይችላሉ። ይህም ስህተትን ይቀንሳል፣ ሕይወትንም ያድናል። ሶስተኛው ደግሞ በስነ ልቦና እንደ ከፍታ ፍርሃት ወይም የህዝብ ፊት ንግግር ያሉ ችግሮችን ሰዎችን በቨርቹዋል ሪያሊቲ ቀስ በቀስ በማለማመድ ማከም። ፈተናዎችና የሚታበቅ እርግጥ ነው ቴክኖሎጂው ገና ብዙ እድገቶች አሉት። መነጽሮቹ ዋጋ ውድ፣ ከረጅም ጊዜ ሲደር የማዞር ስሜት እና ከማህበራዊ ግንኙነት መራቅ የሚያስከትሉ ናቸው።
ማርክ ዙከርበርግና ሌሎችም የቴክኖሎጂ ብዙዎች ሜታቨርስ የተባለ ምጣኔ እየገነቡ ነው። ሜታቨርስ ማለት መላው ህይወታችን፣ ስራችን፣ ግንኙነታችን በቨርቹዋል ሪያሊቲና በአጉሜንትድ ሪያሊቲ የሚካሄድበት ዲጂታል ሰማይ ነው። ወደፊት በምናባዊ ዓለም መኖር እንመርጣለን ወይስ የተፈጥሮን ውበት እንመርጣለን? ምርጫው የኛ ቢሆንም ቴክኖሎጂው ግን ወደ ኋላ አይመለስም። በዛሬው ክፍል የቨርቹዋል ሪያሊቲ እና ኦግመንትድ ሪያሊቲ ውስጥ ከቤቱ ሳይወጡ ጌታ ጋር መገናኘት ይፈልጋል። የቨርቹዋል ሪያሊቲን ማየት ያስደስታል። አስተያየታችሁን ኮሜንት ላይ ያጋሩ። ቪዲዮውን ከወደዳችሁት ላይክ በማድረግ እና ሰብስክራይብ በማድረግ ቴክኖሎጂ ጉዞ ጥንካሬ ይሁን። ቸር ሰንብቱ።